ኦልራይት ጋይስ ሶ ዛሬ የምናየው እንዴት ነው ጆርናል ማድረግ የሚለውን በደንብ አሳያችኋለሁ ማለት ነው። ሶ ፈርስት ያው ኖሽን ላይ ነው ጆርናል ማድረገው። ሶ ያ መጀመሪያ ምንድነው ማድረግ ያለባችሁ እናንተም ቢሆን ዲፋይን ማድረግ አለባችሁ ትሬዲንግ ፕላናችሁን በዚህ መልኩ ምን ማድረግ አለባችሁ ዲፋይን ማድረግ አለባችሁ ማለት ነው። ከዛ በኋላ ነው ጆርናል የምታደርጉት። ሶ ከዚህ ውጪ ምንም አይነት ፕላን ሊኖራችሁ አይገባም ማለት ነው። ሶ ያ ፕላን ካለ የምትረዱት በኢሞሽን ይሆናል ማለት ነው። ከፕላናችሁ ወጣችሁ ነው ትሬድ የምታደርጉት። ኦኬ ሶ እኔ ትሬድ ማድረገው ያው መጀመሪያ ፔር ነው። እናንተ የምትረዱትን ፔር ማስቀመጥ ትችላላችሁ። ያው ዩኤስዲ ጂፒኤስዲ ያስቀምጣለሁ። ሶ ታይም የምትረድበት እዚህ ጋር ለንደን አለ። ለንደን ላንች እና ኒውዮርክ ነው ትሬድ ማድረገው። ሶ እሱን ዲፋይን አደርጋለሁ። ከነዚህ ውጪ ትሬድ አላረግም ማለት ነው። ኦኬ ሶ ስቶፕ ሎስ ነው። ስቶፕ ሎስ ያው ስዊንግ ሎ ነው የሚደረገው። ዜን ኤኒ ሎወር ታይም ፍሬም ላይ ብሬክ ኦፍ ስትራክቸር አፕ የሚያደርግ ከሆነ ኢንተር ከገባ በኋላ ስቶፕ ሎስ አምጥቼ ምን አደርጋለሁ ማለት ነው ብሬክ ኢቭን አደርጋለሁ ማለት ነው። ኦኬ ሌላኛው ምንድነው ኢት ፕሮሰስ ነው። እዚህ ጋር ዲፋይን ማድረግ አለባችሁ የምትረዱበት። ሶ እዚህ ጋር ሎወር ታይም ፍሬም ሬድ ኤንድ ሃየር ታይም ፍሬም ሬድ አለ ማለት ነው። ሶ ዴሊ ላይ ዴሊ ክሎዝድ ነው ያደረገው ወይስ ሪጀክት ነው ያደረገው የሚለውን እሱን አይደንቲፋይ ማድረግ አለብን። ሶ እሱን አይደንቲፋይ እናደርጋለን። ዜን ሎወር ታይም ፍሬም 4 አወር ከሆነ 4 አወር ላይ እሱን ቴክ አውት ማድረጉን ቼክ ማድረግ አለብን ማለት ነው። ከዛ ሲቀጥል 50 ሚኒት ምን ይሆናል ማለት ነው ኦቢ ይኖረናል ማለት ነው። ዜን እዚህ ጋር ሰርድ ላይ ምን አለን ፓወር ኦፍ 3 እና ሬድ አለ። ሶ 4 አወር ሬድ እና 4 አወር ፓወር ኦፍ 3 ነው የምጠቀመው ማለት ነው እንደ ሴትአፕ ማለት ነው። ሶ 4 አወር ሬድ ሪቨርስ አለው። ዜን ፓወር ኦፍ 3 ኢዝ ኮንቲኒዩሽን። ሶ ቴክ ፕሮፊት ነው። ቴክ ፕሮፊት ሃየር ታይም ፍሬም ላይ ነው ማድረገው። ሶ ዴይሊ ሃይ ሊሆን ይችላል፣ ዊክሊ ሃይ ሊሆን ይችላል፣ ኤዥያን ሃይ ሊሆን ይችላል። ሶ ቴክ ፕሮፊት እዛ ጋር ነው ማድረገው። ኢትስ ሊኩዊዲቲ ነው። ሶ ፎከስ ኦን ፕሮባቢሊቲ ኦቨር አርአር ነው። ሶ ፕሮባቢሊቲ ላይ ፎከስ ማድረገው። ሶ 1 አር ሊሆን ይችላል፣ 4 አር ሊሆን ይችላል። ትሬዱ ስለሱ አይመለከተኝ ማለት ነው። ሶ ትሬድ አደርጋለሁ። ታርጌት ማድረግበት ኤሪያ 4 አር ከሆነ 4 አር ቴክ አደርጋለሁ ማለት ነው እንጂ ግዴታ 2 አር ኦር 3 አር ጌን አደርጋለሁ ብዬ ትሬድ አላረግም ማለት ነው። ሶ እዚህ ጋር ሪስክ ማኔጅመንት ሩል አለ። በአንድ ቀን 2 ትሬድ ነው ማክሲመም ላረግ የምችለው። ከዛ ውጭ ምንም ትሬድ አላረግም። ሶ እዚህ ጋር ኪፕ ሪስክ ኮንስታንት ነው የሚለው። ሶ ፐር ትሬድ 1% ነው ሪስክ ማድረገው ማለት ነው። ኦኬ ሶ እዚህ ጋር አሁን ጆርናል ማድረገው ስቴፕ ባይ ስቴፕ ላሳያችሁ ማለት ነው። ሶ እዚህ ጋር ለተሳይ አንድ እንበለውና ሶ ታይም ያው ለምሳሌ ዛሬ ጃንዋሪ 1 ነው። ሶ ጃንዋሪ 1 እንበለው። ሶ ለርኒንግ አሪፍ ትሬድ ከሆነ የገባችሁት ጉድ ትሬድ ትሉታላችሁ። የተመታ ትሬድ ከሆነ የገባችሁት ባር ትሬድ ትሉታላችሁ። ሶ እዚህ ጋር ጉድ ወይ ባር ትሬድ እለዋለሁ ኦር ጉድ ሪስክ ማኔጅመንት እለዋለሁ ማለት ነው። ሶ እዚህ ጋር ማርኬት ስትራክቸር ሽፍት አላይን አለን ማለት ነው። ሶ ማርኬት ስትራክቸር ሽፍት በደንብ ነው የማየው። ዴይሊ እና 4 አወር ላይ በደንብ ቼክ አውት አደርጋለሁ ማለት ነው። ሶ ሃየር ታይም ፍሬም ከሆነ ኢትስ ዴይሊ ኦር ዊክሊ ሊሆን ይችላል። እሱን ማርኬት ስትራክቸር ሽፍት በደንብ ማየት አለባችሁ። ሶ እኔ እሱን ቼክ አደርጋለሁ። ዜን ሚድል ታይም ፍሬም እሱንም ቼክ አደርጋለሁ 4 አወር ወይ 1 አወር ላይ ማርኬት ስትራክቸር ሽፍት። ዜን ሎወር ታይም ፍሬም 50 ሚኒት ላይ ማለት ነው። ኦኬ ሶ እሱን አስቀምጣለሁ። ዜን ኮሪሌት። ሶ ኮሪሌት ላይ ደግሞ ምን አለ ጂፒኤስዲ አለ፣ ዴክስዋይ አለ። ሶ ሞስት ኦፍ ታይም ጂፒኤስዲ እና ዴክስዋይ ነው ዩኤስዲ ትሬድ ምገባ ከሆነ ማለት ነው። ሶ ኮሪሌት የሚያደርጉ ፔሮችን ትሬድ ስለማድረግ እዚህ ጋር ግዴታ ነው። አንዳንዴ ምን አፕል ሊያደርግ ይችላል ኤስኤምቲ ምናምን አፕል ሊያደርግ ስለሚችል ሁለቱን ቼክ አውት ማድረግ አለባችሁ። ኦኬ ዜን እዚህ ጋር ሊኩዊዲቲ ነው። ሶ ሊኩዊዲቲ ላይ ያሉን ምን አለ መንዝሊ ሃይ አለ፣ ኦልድ ሃይ አለ፣ መንዴ ሃይ እና አልዋል ኤዥያን ሃይ እና አልዋል። ሶ እኚህ ሊኩዊዲቲ ሌቭሎች ናቸው ማለት ነው። ሶ ትሬድ ከማድረግ በፊት ሊኩዊዲቲ የቱ ጋር ነው ያለው የሚለውን አይደንቲፋይ ያደርጋለሁ። ዜን እዚህ ጋር ከነዚህ አያልፍም ማለት ነው። ሶ ዴይሊ ሃይ በለው ፎር ኤግዛምፕል። ዜን እዚህ ጋር ባያስ አለ። ሶ ባያሲን አይደንቲፋይ ማድረገው በዴይሊ ነው ማለት ነው። ሶ ዴይሊ ላይ ዴይሊ ሲአርቲ ሀፕን የሚያደርግ ከሆነ እዚህ ጋር ደግሞ ቲጂአይኤፍ አለን። ሶ ይሄ ፍራይዴ ነው። ሶ ፍራይዴ ላይ ሞስት ኦፍ ታይም ሪቨርስ ስለሚያደርግ እዚህ ጋር ዴይሊ ካንድሉን አይደንቲፋይ በዚህ ያደርጋለሁ ማለት ነው። ሶ እዚህ ጋር መንዴ ሬንጅ አለን። ሴን ዴይሊ ክሎዝድ ቢሎ አለ፣ ዴይሊ ክሎዝ አባብ። ሶ በዚህ ባያሲን አይደንቲፋይ ያደርጋለሁ ማለት ነው። ሶ እዚህ ጋር ማርኬት ስትራክቸር ሽፍት አለው፣ ሊኩዊዲቲ አለን፣ ባያሲን ደግሞ በዚህ አይደንቲፋይ ያደርጋለሁ ማለት ነው። ዜን ማርኬቱ ምንድነው የሚለውን ማየት አለብን። ትሬንዲንግ ማርኬት ነው ወይስ ሬንጂንግ ነው ወይስ ካውንተር ትሬንድ ነው? ሶ እኚህን
አይደንቲፋይ ማድረግ አለብን። ትሬንድ ከሆነ ቡሊሽ ከሆነ ኦንሊ ሉኪንግ ፎር ባይ ይሆናል ማለት ነው። ሶ ካውንተር ትሬድ የምትገቡ ከሆነ እዚህ ጋር ትጽፉታላችሁ ማለት ነው። ኦኬ ሶ በዚህ መልኩ ጆርናል እናደርጋለን ማለት ነው። ሶ ኔክስት ስቴፕ ምንድነው? ሴሽን ነው። ሶ ሴሽን ላይ ያው ለንደን አለ፣ ለንደን ላንች ነው። ኒውዮርክ ነው። ኤል1 ያው ኢትስ ለንደን ነው። ኤል2 ለንደን ላንች ነው። ሶ እዚህ ጋር ኒውዮርክ አለ ማለት ነው። ሶ እሱን መገቡበት ሴሽን ማድረግ አለባችሁ፣ ማስቀመጥ አለባችሁ ጆርናላችሁ ላይ ማለት ነው። ሶ ሞር በጣም አሪፍ ግን የምታደርጉበት ሴሽን ላይ እዛ ላይ በደንብ ታተኩራላችሁ ማለት ነው። ሶ እስክታተኩሩ ድረስ በጣም ብዙ ትሬድ ማድረግ አለባችሁ። ጆርናል አትሊስት ወደ 500 ትሬድ ማድረግ አለባችሁ። ይሄ ሁሉንም ነገር ክሊር አውት ማድረግ የትኛው ይሰራል የትኛው አይሰራም የሚለውን ለመለየት ማለት ነው። ሶ ሴትአፕ እዚህ ጋር ምን አለ? 4 hour ሪቨርሳል እና 4 hour ኮንቲኒዩዌሽን this will be my setup። እናንተንም ሴትአፕ ማስቀመጥ ትችላላችሁ። ኦኬ ሶ እዚህ ጋር ፖዚሽን ነው። ሶ ሎንግ ነው ሾርት ነው የሚገቡት ሚሊዮን ፖዚሽን ቼክ አውት ማድረግ አለባችሁ። እኔ ሾርት ሎንግ ነው የሚመችኝ። እሺ ሶ እዚህ ጋር ፒኤንኤል አለ። ፒኤንኤላችሁን ኦልዌይስ በፐርሰንት ማስቀመጥ አለባችሁ። ሌት ሴይ እዚህ ጋር 2% ጌን አረጋችሁን በል ሶ እዚህ ጋር ታስቀምጣላችሁ ማለት ነው እንጂ በዶላር እንዳታስቀምጡ። ኢሞሽናሊ አታችድ ነው የምትሆኑት ማለት ነው። ሶ እዚህ ጋር ሪስክ ሪዋርዳችሁን ታስቀምጣላችሁ። እዚህ ጋር ሌት ሴይ ተዋር ነው ያለው በል ሶ ተዋር ሪስክ ሪዋርድ የመገቡትን ፔር እዚህ ጋር የዩኤስዲ ነው የገባ ነው በል ሶ ሁለቱም ፔር ነው ትሬድ ማድረገው። ሶ ያ ጎልድ የምትርዱ ከሆነ እዚህ ጋር ጎልድ ታስቀምጣላችሁ ማለት ነው። ሶ እዚህ ጋር ዊን ኦር ስሞል ዊን አለ፣ እዚህ ብሬክ ኢቭን አለ። ሶ ሌትስ ሴይ እዚህ ጋር ዊን አለው ሶ ዊን ነው በል ሶ እሱን ማስቀመጥ አለባችሁ። ሎስ ላይም ሴም ቲንግ ነው። ሎስ አለ ዜን ስሞል ሎስ አለ። ሶ ሪስክ የምታደርጉት ለምሳሌ 1% ከሆነ ለምሳሌ የገባችሁ ትሬድ ካውንተር ትሬንድ ከሆነ ሪስክ ቀንሳችሁ ነው የምትገቡት ማለት ነው። ኖርማሊ 1% ከሆነ ካውንተር ትሬንድ የምትገቡ ከሆነ ሪስክ 0.5% ማለት ነው። እኔ እንደዛ ነው ማድረገው። ሶ ስሞል ሎስ በጣም ወሳኝ ነው። ሪስክታችሁን ቀንሳችሁ መግባት ካውንተር ትሬንድ ከሆነ ማለት ነው። ሶ አካውንት ነው የምትጠቀሙት። አካውንት ቻሌንጅ ከሆነ ማስተር አካውንት ከሆነ እዚህ ጋር ታስቀምጣላችሁ የገባችሁበት ቀን። ሶ ኢትስ ዌንስዴይ ነምበር ዌንስዴይ ሶ እዚህ ጋር ታስቀምጣላችሁ። ማንዴይ ቱስዴይ ሶ ሌትስ ሴይ እዚህ ጋር ዌንስዴይ እንበለው ሴድ መንዙ ታስቀምጣላችሁ የገባችሁበት መንዝ ማለት ነው። ሶ ጃንዋሪ ከሆነ ጃንዋሪ ይሆናል ማለት ነው። ሶ በዚህ መልኩ እያንዳንዱ ነገር ምን ታደርጋላችሁ ቁጭ ማድረግ አለባችሁ። ሶ ይሄንን ካስቀመጣችሁ በኋላ ዊክሊ ሪቪው ስታደርጉ የገባችሁ ትሬድ በሳምንት ውስጥ እዚህ ቼክ ታደርጉታላችሁ። የትኛው ሞር በዚህ ሳምንት ኢትስ ወርክአውት ሰርቷል፣ ካውንተር ትሬንድ ይገብቼ ነበር ሎስ ይኖራል፣ እሱን ቼክ አውት ማድረግ አለባችሁ። የገባችሁት የምትገቡት ትሬድ አሪፍ ሴታፕ ነው ወይስ የተመታ ሴታፕ ነው የሚለውን እዚህ ጋር ታስቀምጣላችሁ። ከዛ ትማራላችሁ ማለት ነው። ዜን ኔክስት ምንድነው የሚሆነው? ስክሪንሾት ማስቀመጥ አለባችሁ ማለት ነው። ሶ መጀመሪያው የዚህኛውን ከጨረሳችሁ በኋላ እቺኛውን ታብ ትንኩና ዜን ኦኬ ሶ እዚህ ጋር ዴይሊ ስላልኩ እናንተ ጋር ኒው ፔጅ ነው የሚያጣላችሁ። ሶ ዴይሊ ከሆነ ዴይሊ ላይ ስክሪንሾት ታደርጋላችሁ ማለት ነው፣ የዴይሊ ፕራይስ ማለት ነው። ከዛ በኋላ 4 hour ዜን 50 ሚኒት አድርጋችሁ ታስቀምጣላችሁ። እዚህ ጋር ፕላስ ምልክት አለች። እቺን ፕላስ ምልክት ተነኩና ኢሜጅ ከሆነ ኢሜጅ ታስቀምጣላችሁ ስክሪንሾት ያደረጋችሁትን ማለት ነው። ኦኬ ሶ ስክሪንሾት ግዴታ ማስቀመጥ አለባችሁ፣ ምክንያቱም ሪቪው ስታደርጉ የሆነ አንዳንድ ፓተርኖች ልታገኙ ትችላላችሁ። ሶ በጣም ወሳኝ ነው ስትራቴጂያችሁን ሪፋይን ለማድረግ ማለት ነው። ኦኬ ይሄንን ከጨረሳችሁ በኋላ ይሄንን ከጨረስኩኝ በኋላ ኔክስት ምንድነው የሚሆነው? ዴይሊ ሪቪው አደርጋለሁ። ሲገባው ትሬድ እዚህ ጋር ድጋሚ ታስቀምጣላችሁ። እኔ ድጋሚ አስቀምጠዋለሁ። ሶ ሴትአፑን እዚህ ጋር የተለየ ነገር ያለው ሴትአፕ ነው። ሴትአፑን ሬት አደርገዋለሁ ማለት ነው። ይሄ አሪፍ ሴትአፕ ነው ወይስ አንዳንዴ ያው በኢሞሽን ትሬድ ታደርጉ ትችላላችሁ sometimes። ሶ በዛ ምክንያት ሎስን ላጋጥማችሁ ሊሆን ይችላል። ሶ ሴትአፓችሁን አይደንቲፋይ በዚህ ያደርጋለሁ ማለት ነው። ሬት ሰጥቷለሁ። ሶ ሌትስ ሴይ 8 ከሆነ 8 10 ከሆነ 10 ማለት ነው። ኦኬ ሶ ማርኬት ያው ትሬንዲንግ ነው ሬንጂንግ ነው የሚለውን እሱን ቼክ አውት ማድረግ አለባችሁ። ሶ ኢሞሽናችሁን ግዴታ ጆርናል ማድረግ አለባችሁ። ሶ እዚህ ጋር ኢሞሽን አለ። ሶ ኢትስ ግሬት ነው ባር ነው የሚለውን እያንዳንዱን እዚህ ጋር ለምሳሌ የገባችሁ ትሬድ በኢሞሽን ከሆነ የተመታ ከሆነ እዚህ ጋር ጀነራል ትሉታላችሁ። አሪፍ ከሆነ ጉድ ግሬት ማለት ነው።
ምንም ኢሞሽናል አፌክት ካልሆናችሁ ግሬት ብላችሁ ታስቀምጣላችሁ። ግዴታ ነው የማስቀመጥ ያለባችሁ። ፕሮሰስ ነው። ሪስክ ማኔጅ አድርጋችኋል ወይ? የገባችሁ ትሬድ ትክክል ነው ወይ? ታይሚንግ የገባችሁ ትክክል ነው ወይ? እዚህ ጋር አሪፍ ከሆነ አሪፍ ካልሆነ አሪፍ አይደለም ብላችሁ ታስቀምጣላችሁ። እዚህ ጋር የገባችሁት ፔር አለ፣ እዚህ ጋር ድጋሚ ሴሽን አለ፣ መንዝ አለ፣ እዚህ ጋር አካውንት አለ። ማስተር ከሆነ ማስተር፣ ላይቭ አካውንት ከሆነ ለምሳሌ ብሮከር ላይ የምትወርዱ ከሆነ ኤክሰነስ ላይ እዚህ ጋር ላይቭ ትሉታላችሁ ማለት ነው። ኦኬ እዚህ ጋር ለርኒንግ ችኛው በጣም ወሳኝ ናት። ዴይሊ ሪቪው ላይ በኢሞሽን ትሬድ ካደረጋችሁ ኢሞሽናል ያታችሁት ከሆናችሁ እዚህ ጋር ለርኒንግ ላይ ትጽፉታላችሁ ማለት ነው። ሪስክ ማኔጅ አላረኩም በቃ እያንዳንዱ ነገር እዚህ ጋር ከዛ ትሬድ የተማራችሁት ታስቀምጣላችሁ። አሪፍ ትሬድ ከሆነ አሪፍ ትሬድ ነው፣ ሪስክ ማኔጅ ካደረጋችሁ ሪስክ ነው። እሱንም እዚህ ጋር ለርኒንግ ላይ ታስቀምጣላችሁ ማለት ነው። ያኔ ሚስቴክ የምትሰሩት ሚስቴክ ቀስ በቀስ ምን እያደረጋችሁ ትሄዳላችሁ ማለት ነው፣ እያቀነሳችሁት ትሄዳላችሁ ማለት ነው። በዚህ መልኩ ነው ጆርናል ማድረገው። እያንዳንዱ ነገር ዲቴል አየዋለሁ ማለት ነው። የገባው ትሬድ ለምሳሌ እዚህ ጋር የገባው ትሬድ ከሆነ ማታ ላይ ምን አደርገዋለሁ፣ ሪቪው ያደርገዋለሁ ማለት ነው። በዚህ መልኩ ነው እኔ ጆርናል ማድረገው። እናንተም በዚህ መልኩ ጆርናል ብታደርጉ ሪኮመንድ አደርጋችኋለሁ። በዛ ጆርናል እያደረጋችሁ በሄዳችሁ ቁጥር ደግሞ ዊን ሬታችሁን ከፍ እያለ ይሆናል። ሳይኮሎጂካሊም ጠንካራ እየሆናችሁ ነው የምትሄዱት ማለት ነው። ኦኬ ይሄን ይመስላል የዛሬ ቪዲዮ። ኢትስ 2026 ነው። ጆርናል ማድረግ ግዴታ መጀመር አለባችሁ። ጆርናል ማታደርጉ ከሆነ ባክ ቴስትም ስታደርጉ ጆርናል አድርጉ፣ ፎርዋርድ ቴስትም ስታደርጉ ግዴታ ጆርናል ማድረግ አለባችሁ ማለት ነው። ከዛ መጀመሪያ ይሄን ነው የሚቀርመው። ፕላናችሁን ቁጭ ማድረግ አለባችሁ። በቃ የተጻፈ ፕላን ግዴታ ቁጭ ማድረግ አለባችሁ በዚህ መልኩ ማለት ነው። እንዲህ እንደምታዩት ከዚህ ውጪ ወደዛ ሳትሉ ነው ትሬድ የምታደርጉት ማለት ነው። እንደዚህ ትሬዲንግ ፕላናችሁን ቁጭ አድርጋችሁ ከዛ ጆርናል ማድረግ ነው። ቅዳሜና ወደ ሪቪው ማድረግ ነው። መንዝሊም ሪቪው ማድረግ ያስፈልጋል። ከዛ በኋላ የትኛው ሴታፕ ሰርተዋል ወይስ እያንዳንዱ ነገር ምን ማድረግ አለባችሁ ማወቅ አለባችሁ። የትኛው ሰርተዋል የትኛው አልሰራ የሚለው ነው ጆርናል የሚለይላችሁ። እሱን ክሊር አውት ማድረግ አለባችሁ። ይመቻችሁ።